እንዴት ናችሁ? ቅድመ ጋብቻ ማለት ለቀጣይ የትዳር ዓለም የምንዘጋጅበት ወጣቶች የሚዘጋጁበት ጊዜ፣ ለቀጣይ የትዳር ዓለማቸው ደግሞ መሰረት የሚጥሉበት ጊዜ ነው። ቅድመ ጋብቻ በሚል ነው ትምህርት የምንሰጣችሁ። ስለ ትዳር ማሰብ ወይንም ዝግጅት ማድረግ ያስፈልጋል። አንድ ወጣት ስለ ትዳር ማሰብ እና ዝግጅት ማድረግ ያስፈልጋል። ስለ ትዳር ማሰብ ወይንም ዝግጅት ማድረግ ሲጀምር ግን አንድ ነገር ራሱን መጠየቅ አለበት። አንደኛ፣ ፍቅር መቼ መጀመር አለብኝ? ፍቅር መቼ መጀመር አለብኝ? ማንን አገባለሁ? ሁለተኛ፣ ማንን አገባለሁ? ሶስተኛ፣ ወደ ጋብቻ ዓለም ለመግባት ከኔ ምን ይጠበቃል ብሎ ራሱን መጠየቅ አለበት። ራሱን መጠየቅ አለበት። የእግዚአብሔርን ፈቃድ እንዴት ማወቅ እችላለሁ? እግዚአብሔርን ፈቃድ እንዴት ማወቅ እችላለሁ? በእኔ ጋብቻ ጉዳይ ላይ በእኔ ጉዳይ ላይ የእግዚአብሔር ሐሳብ፣ በእኔና በእሷ ጉዳይ የእግዚአብሔር ፈቃድን እንዴት ማወቅ እችላለሁ ብሎ ራሱን በእነዚህ ነጥቦች። ሌላው ደግሞ አራተኛ፣ የግብረ ስጋ ግንኙነት አለዛ ደግሞ ሴክሹዋል ሪሌሽንሽፕ መቼ ነው የምጀምረው? መቼ ነው መጀመር ያለብኝ? መቼ ነው ይህን ነገር ማድረግ የምችለው የሚፈቀድልኝ ብሎ ራሱን መጠየቅ አለበት። ወደ ጋብቻ ወይንም ወደ ትዳር ዓለም ለመግባት የፍቅር ጊዜን ማወቅ አለበት። የፍቅር ጊዜ ፍቅር መቼ ይጀመራል? ፍቅር ያለ ጊዜ ሲጀመር ኪሳራ አለ። ፍቅር ያለ ጊዜ ሲጀመር ኪሳራ አለ። ትልቅ ጉዳት በህይወት ላይ ጠባሳ ጥሎ ያልፋል። መጽሐፍ ቅዱስ ወይንም ቅዱሱ መጽሐፍ ሲናገር ይኸውላችሁ ለሁሉ ጊዜ አለው ይላል። ከሰማይ በታች ላለው ነገር ሁሉ ጊዜ አለው። ለመውደድ ጊዜ አለ፣ ለማቀፍ ጊዜ አለ፣ ለመቅረብ ጊዜ አለ፣ ለመራቅ ጊዜ አለ። ለሁሉ ከሰማይ በታች ላለው ነገር ሁሉ ጊዜ አለ። በዚህ ዘመን ፍቅር ከየትኛውም ጊዜ ይልቅ መሰረቱን እየለቀቀ የሄደበት ጊዜ ነው። በነገራችን ላይ ስለ አንድ ነገር ልንገራችሁ። አንድ የገጠመኝ ቢሮ ላይ የማማከር አገልግሎት ቢሮአችን ላይ ገጠመኞች ልንገራችሁ። ያለ ጊዜ የሚጀመር ነገር እጅግ በጣም አሳፋሪ ነው። ይጎዳል። እና ሁለት ወጣቶች ላይ ታዳጊዎች ቲኔጀር ገና ናቸው። በ16 እሱ 17 እሱ 16 ዓመቷ ነው። እና ሁለቱም ተማሪዎች ናቸው። ተማሪ ማለት የሃይስኩል ተማሪ እና በጣም ተዋደድን ተብለው ልጅቷን ይዞ ወደ ቤት የምሳ ሰዓት ላይ ሲወጡ ወደ ቤት የምትገባበትን ሰዓት ጠብቆ እጇን ይዞ ሄደ። እኔ ብር ከየት እንዳመጣ አላውቅም፣ ግን የሆነች ኪስኮ ነገር ተከራይቶ ልጅቷን ይዞ ሄደ። ይዟት ተከራይተው ገቡ። ደብተር ነው ይዘው የገቡት ተከራይተው ማለት ነው። ቤተሰብ ቢጠብቃት ልጅቷ አትገባ። አስቡ፣ የ16 ዓመት ልጅ ናት። ቢጠብቃት ጠፋች እና ቤተሰብ በጣም ተጨነቁ። ወደ ምሽቱ 3 ሰዓት 4 ሰዓት አካባቢ 4 አካባቢ ይመስለኛል፣ አልታስቡ እኔ ጋ ነው ያለችው ብሎ ደወለ። ለፖሊስ ካመለከቱ ብዙ ነገር ከሆነ በኋላ እኔ ጋ ነው ያለችው አለ። ልባቸው ተሰብሮ ቤተሰብ እጅግ አዝነው ዝም አሉ። ግን 1 ሳምንት አልቆዩ እነዛ ልጆች። ልጅቷ በጣም ታማ ወደ ሆስፒታል ሄደች። ቤተሰብ ተጠራ። ለምን መሰላችሁ? ምን ያብላት፣ ምን ያጠጣት፣ ምን ያልብሳት? ባዶ። ፍቅር ያለ እንጀራ፣ ፍቅር ያለ መጠለያ፣ ፍቅር የሆነ ነገር ከሌለ ባዶ እንዴት ፍቅር መሆን ይችላል? ልጅቷ በጣም ታመመች፣ ተራበች፣ ደከመች። ባዶ ፍቅር፣ ባዶ ብቻቸውን ያለ ምግብ ዝም ብለው ተቃቅፈው ተኝተው ይሆናል እንዴ? አይሆንም እኮ አይሆንም። እንዴት? ፍቅር ምግብ ያስፈልገዋል። ትልቅ ኪሳራ ሆነ። ትልቅ ችግር ተፈጠረ። ቤተሰብ ተጎዳ፣ ልጅቷ ተጎዳች፣ ልጁ ራሱ በሳይኮሎጂ ተጎዳ። ስለዚህ ፍቅርን በአግባብ መያዝ፣ ፍቅርን በአግባብ መጠቀም። ፍቅር ያለ ጊዜ ሲሆን የነገ ህይወታችንን ያበላሻል። አንድ ወጣት የእጮኛ ምርጫ ከማድረጉ በፊት 3 ቅድመ ዝግጅት ያስፈልገዋል። አንደኛው አካላዊ ቅድመ ዝግጅት።
ለአቅመ ሔዋን ለአቅመ አዳም መድረስ አለበት። እድሜው ከ20 ዓመት በላይ ሊሆን ይገባል። ምክንያቱም ያለ እድሜ ሲሆን ያለ ጊዜ ሲሆን ይጎዳል። አንድ ቀን በጣም ያስቅ ነገር ልንገራችሁ። ቢሮ ቁጭ ብዬ ያለው አንድ ስልክ ተደወለና ያንን ስልክ አነሳ። መስቶ ማሚ የሆነ ነገር ልነግርሽ ነው እና በጣም ያዘንበት ጉዳይ ነው አሉ መምህራን። ከትምህርት ቤት ነው የተደወለው። እሺ ምን ልርዳችሁ ስላቸው የ11 ዓመት ልጅና የ12 ዓመት ልጅ ሲደባደቡ እንዴ ለምንድን ነው የምትጣሉት ብለን ቢሮ አስገብተን ገረፍናቸው። ስንቀርፋቸው ስንቆለጥጣቸው አሉ እናቶች ናቸው። አጋጣሚ ደግሞ እንዴ ፍሬንዴን ወስዳብኝ ነው። ለምንድን ነው የምትመቺኝ? ለምንድን ነው የምትገርፊ? ፍሬንድ በ12 ዓመት ይቻላል እንዴት? በ10 ዓመት ፍሬንድ፣ በ11 ዓመት ፍሬንድ። ግን ያለንበት ጊዜ ይሄን ሆኗል፣ እየሆነ ነው። ስለዚህ ከየትኛውም ጊዜ ይልቅ ወጣቶችን ልናስተምር፣ ልንመክር ግዴታ አለብን። ፍቅር መቼ እንደሚጀመር አልገባቸውም። ምክንያቱም ገና ሕፃናት ቲኔጀሮች እየጠፉ ስላሉ ኢቭን ሴክሹዋል ሪሌሽንሽፕ የጀመሩበት ሁኔታ ውስጥ ነው ያሉት። በዚህ ዕድሜ ሲጀመር ደግሞ አሁን መጣበታለሁ ብዙ ጉዳቶች ስለሚፈጥሩ ማህበራዊ፣ መንፈሳዊ ኃላፊነትን ይጠይቃል። ስለዚህ ይህንን ልናስብበት ይገባል። አስፈላጊ የአካል ብቃት ይጠይቃል። አንድ ወጣት ስራ ሰርቶ ኑሮውን ማሸነፍ አለበት። አባት ለመሆን መዘጋጀት አለበት። አባት ለመሆን ልጅ ወልዶ ማሳደግ እችላለሁ ብሎ ራሱን መጠየቅ አለበት። እናት ለመሆን ራሷን ማዘጋጀት አለባት። ለመውለድ እችላለሁ አሁን ብላ ሴቷም ራሷን ወንዱም ራሱን ማየት አለበት። ሴቷም አሁን እናት ለመሆን ዝግጁ ነኝ ብላ ራሷን መጠየቅ አለባት። አባት ለመሆን መዘጋጀት ያስፈልጋል። ቤትን የማስተዳደር ኃላፊነት አለበት አንድ ወጣት። ከጋብቻ በፊት ይህንን ማወቅ አለበት። ይህንን ጠንቅቃችሁ አውቃችሁ ነው ወደዚያ የጋብቻ ህይወት ራሳችሁን ማዘጋጀት ያለባችሁ። ምክንያቱም ቤትን የማስተዳደር ኃላፊነት አለበት አንድ ወጣት። ቤት የማስተዳደር ኃላፊነት አለባት አንድ ልጃገረድ ወጣት። ያለ አካል ብቃት ሴክሹዋል ሪሌሽንሽፕ ሲጀመር አደጋ አለው። ግብረ ስጋ ግንኙነት ሲጀመር አደጋ አለው። ያለ ጊዜ እወቁ ወጣቶች፣ ያለ ጊዜ የሚሆን ነገር ሁሉ ዋጋ ያስከፍላል። ስሙኝ መክራችኋል። ያለ ጊዜው ጠብቆ የሚመጣ ነገር ሁሉ ያምራል። ሁሉ በጊዜ ያምራል። ያለ ጊዜ ሲሆን ግን አያምርም፣ ዋጋ ያስከፍላል። ያለ ጊዜ ሲጀመር ለከፋ አደጋ ያጋልጣል። አንደኛ ምንድነው ያለ ጊዜ ሲሆን ምንድነው ብላችሁ ልትሉኝ ትችላላችሁ። ልንገራችሁ ችግሩ። አንደኛ ለተላላፊ በሽታዎች ይጋለጣል። ወጣቶች ያለ ጊዜ ፍቅር ብለው ሲጀምሩ፣ የግብረ ስጋ ግንኙነት ሲጀምሩ ምን ይሆናል መሰላችሁ? ለተላላፊ በሽታዎች ይጋለጣሉ። ለዝሙት አደጋ ይጋለጣሉ። በጣም ልንገራችሁ፣ ከየትኛውም ጊዜ ይልቅ አሁን ለተላላፊ በሽታ ሲባል በጣም ቀለል አድርጋችሁ ልታዩ ትችላላችሁ። ድምፁን አጥፍቶ ከየትኛውም ጊዜ ይልቅ HIV በጣም ብዙ ወጣቶችን እየለከፈ እንዳለ ልንገራችሁ። በጣም ብዙ ወጣቶች ለተላላፊ በሽታ ለኤችአይቪ ካለፉት ዓመታት ይልቅ አሁን ነገሮች ሁሉ የተመቻቹ ለዚህ ነገር የተመቻቹ ስለሆኑ ስሜትን ካለመግዛት የተነሳ ብዙ ወጣቶች ለተላላፊ በሽታ እየተጋለጡ ለዝሙት፣ ሌላው ደግሞ ለዝሙት አደጋ ይጋለጣሉ። አንደኛ ለተላላፊ በሽታዎች፣ ሁለተኛ ለዝሙት አደጋ ይጋለጣሉ። ወጣቶች ያለ ጊዜ ፍቅር ብለው ይህንን የግብረ ስጋ ግንኙነት ሲጀምሩ ምን ይሆናል መሰላችሁ? የዝሙት ሱስ ውስጥ ይገባሉ። የዝሙት ሱሰኛ ይሆናሉ። ከዛ ሱስ ለመውጣት በጣም ከባድ ነው። እንደ ቀላል እንዳታዩት። አንድ ጊዜ እንደዚህ የሆነ የተወሰኑ ወጣቶችን ከሆቴል አውጥተን መርዳት ጀመርን በቤታቸው ውስጥ። እውነቴን ነው የምላችሁ። ሰርቪስ ውስጥ አስቀምጠን ወገኖችን እርዱን ብለን ሁሉም ነገር አሟልተን መርዳት ጀመርን። ከዛ ህይወት እንዲወጡና ሌላ ስራ እንዲጀምሩ። ግን 2 ወር ያህል ነው የተቀመጡት። 2 ወር በኋላ እኛ የሌለንበት ጠፍተው ወደ ሆቴል ተመለሱብን። ለምንድን ነው ችግራችሁ ስንል አልቻለም። ሱሱን ከበደን። አይታችኋል። ሱስ ዕለት የሚደረግ ትሬኒንግ
ልምምድ ሱስ ይሆናል። ስለዚህ ወጣቶች ያለ ጊዜ የግብረ ሥጋ ግንኙነት እንደፈለጋችሁ አሁን በነፃነት ዘመን ስትሆኑ ስታደርጉት ለስሙት ሱስ ትጋለጣላችሁ። የስነ ልቦና ቀውስ ይገጥማቸዋል። አራተኛ ገና ለወደፊት ለሚመሰርቱት ትዳር ክብር አይኖራቸው። ግዴለሽ ለትዳራቸው ለወደፊት ለሚይዙት ትዳር ግዴለሽ ይሆናሉ። ለምን? ያለ ጊዜ ጀምረውት ሁሉ ነገር ውጭ እየጨረሱ ስለሆነ ነው። ስለዚህ ስሜታችሁ ገዝታችሁ ለቁም ነገር ለከበረ ትዳር እንድትበቁ ስለምንፈልግ ነው ግልጽ የምንነግራችሁ። በሁለቱም ጾታ ላይ እየተናገርኩ ነው። ወንዶችም ሴቶችም ትዳር ሲይዙ ደካማ ይሆናሉ። ሚስታቸውን እንኳን ማስደሰት ማርካት አይችሉም። ለምን መሰላችሁ? ሁሉ ነገሮች ጨርሶ ስለሚመጡ ደንታ ቢስ ይሆናሉ፣ ደካማ ይሆናሉ፣ በትዳራቸው ደስተኛ አይሆኑም። ትዳር ይዘው መኖርም ይቸገራሉ። ከአንዱ ሚስታቸው ጋር ለመኖር ዋጋ ይከፍላሉ። ወጣትነት እንደቀላል እንዳታዩት። ወጣትነት ወርቅ ነው። ይህንን የወጣትነት ጊዜ ዓለም ትፈልጋለች፣ እግዚአብሔር ይፈልጋል፣ ሰይጣንም ይፈልጋል። እናንተ ለማን ሰጣችሁታል? ወጣትነታችሁ ለማን እየሰጣችሁ? ሰላማዊ ትዳር፣ ሰላማዊ ስራ፣ ሰላማዊ ላይፍ፣ ሰላማዊ ህይወት እንድትኖሩ እንፈልጋለን። ወጣትነትን ማለፍና ማሸነፍ የምትችሉት በጸሎት፣ በማስተዋል፣ በጥንቃቄ እግዚአብሔር ሆይ እርዳኝ ስትሉ እግዚአብሔር በድል ያሻግራቸዋል። ይችን አስቸጋሪ ወቅቶች ስትሻገሩ የከበረ ነገር ተቀምጦ ይጠብቃቸዋል። እግዚአብሔር ለእናንተ ያስቀምጣል፣ ለማንም አይሰጥም። መልካም ትዳር፣ መልካም ቆንጆ ሚስት እግዚአብሔር አዘጋጅቶልሃል፣ ቆንጆ ባል አዘጋጅቶልሻል። ነገር ግን ጊዜሽን በአግባብ ጊዜህን